ሰላም እንዴት ናችሁ? ዛሬም የቬክተር ላይ የተለያዩ ጥያቄዎችን ይጠቅማችኋል ብዬ ያሰብኳቸውን ጥያቄዎች ይዤላችሁ መጥቻለሁ። ወደ ጥያቄው ስንገባ የመጀመሪያው ጥያቄ ኢፍ ማግኒቲዩድ ኦፍ ዩ ኢኳልስ 5 ማግኒቲዩድ ኦፍ ቪ ኢኳልስ 10 ኤንድ ዜይ አር ፓራላል ፋይንድ ዩ ፕላስ ቪ ማግኒቲዩድ ኦፍ ዩ ፕላስ ቪ ነው የተጠየቀው። ይሄ ጥያቄ በጣም ሲምፕል ይመስላል ሲታይ ግን ትንሽ ትሪክ የሆነ ጥያቄ ነው። ዩ ፕላስ ቪን ማግኒቲዩድ ስንጠየቅ ዳይሬክትሊ ማግኒቲዩድ ኦፍ ዩ ሲደመር ማግኒቲዩድ ኦፍ ቪ አድርገን መስራት አንችልም። 5 ሲደመር 10 ብለን 15 ካለን ተሳስተናል። ይሄንን ለመስራት ምንድነው የምናደርገው? ማግኒቲዩድ ሆል ማግኒቲዩዱን ስኩዌር እናደርገዋለን። ምክንያቱም ማግኒቲዩድ ይሄኛው ኖርም ኦፍ ቬክተር ዲስትሪቢዩት መሆን አይችልም። ለፕላስም ማይነስም ቢሆን ለየብቻ አድርገን እኩል ማድረግ ስለማንችል ምን አይነት ሜትድ እንጠቀማለን? ማግኒቲዩድ ኦፍ ዩ ፕላስ ቪ ስኩዌር እናደርገዋለን። ስኩዌር ስናደርገው የምናውቀው ፎርሙላ አለ አይደል? ኤ ፕላስ ቢ ሆል ስኩዌር ማለት ኤ ስኩዌር ፕላስ 2ab ፕላስ ቢ ስኩዌር ማለት ነው። በሱ ፎርሙላ ወደዚህ ኮንቨርት እናደርገዋለን ማለት ነው። ዩ ፕላስ ቪ ማግኒቲዩድ ሆል ስኩዌር ማለት ምን ማለት ይሆናል? ማግኒቲዩድ ኦፍ ዩ ስኩዌር ሲደመር 2 ታይምስ ዩ ዶት ቪ ፕላስ ማግኒቲዩድ ኦፍ ቪ ሆል ስኩዌር ይሆናል ማለት ነው። ከዚህ ዩ ዶት ቪ ማለት ዶት ፕሮዳክትን ታስታውሳላችሁ። ስለዚህ ዩ ዶት ቪ ማለት ምን ይሆናል? ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ታይምስ ኮስ ቴታ ይሆናል ማለት ነው። ይሄንን ሰብስቲቲዩት እናደርገዋለን ዩ ዶት ቪ የሚለው ላይ። ሰብስቲቲዩት ስናደርገው እንደዚህ ይመጣል። ደን ምንፈልገው እኛ ዩ ፕላስ ቪ ማግኒቲዩዱን ብቻ ነው፣ ስኩዌሩን ሳይሆን ማግኒቲዩድ ስለሆነ እሱን ለማጥፋት ሁለቱንም ስኩዌር ሩት ውስጥ እናስገባቸው ስኩዌሯ ትጠፋልናለች ማለት ነው። የመጨረሻ ፎርሙላችን ማግኒቲዩድ ኦፍ ዩ ፕላስ ቪ ማለት ስኩዌር ሩት ኦፍ ማግኒቲዩድ ኦፍ ዩ ስኩዌር ሲደመር 2 ታይምስ ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ኮስ ቴታ ፕላስ ማግኒቲዩድ ኦፍ ቪ ሆል ስኩዌር ይሆናል ማለት ነው። ማይነስ ከተሰጣችሁ ደግሞ ከሁለት በፊት ያለችው ማይነስ ማድረግ ነው። ተመሳሳይ ፎርሙላ መጠቀም እንችላለን። ኔክስት ሰብስቲቲዩት ማድረግ ይሆናል ማለት ነው። ማግኒቲዩድ ኦፍ ዩ 5 ተሰጥቶናል። 2 ታይምስ 5 ታይምስ 10 ይሆናል። የቪ ማግኒቲዩድ 10 ነው። ደን 10 ስኩዌር። ሌላው ኮስ ቴታ አንግሏ ላይ ዳር ፓራላል ተብሎ ተሰጥቶናል። ሁለት ቬክተሮች ፓራላል ከሆኑ አንግል ፎርም የሚያደርጉት 0 ዲግሪ ነው የሚሆነው። ምንም አንግል ፎርም አያደርጉም። ስለዚህ 0 ዲግሪ እንጠቀማለን። ኮስ 0 1 ስለሆነ 5 ስኩዌር 25 ይሆናል። 2 ሲባዛ በ5 ሲባዛ በ10 ይሆናል። ኮስ 0 1 ነው። በ1 ሲባዛ 100 ይመጣል። 10 ስኩዌር 100 ነው። እነዚህ ሲደመሩ 225 ይሆናል። ስኩዌር ሩት ኦፍ 225 ከስኩዌር ሩት ሲወጣ 15 ይሆናል ማለት ነው። መልሳችን 15 ይሆናል። እዚህ ጋር ኮንሲደር አጋጣሚ ነው እንትን የሆነው 10 ሲደመር 5ም 15 ነው። አጋጣሚ ነው ተመሳሳይ የሆነው እንጂ ስንሰራ ይሄንን ፎርሙላ ተጠቅመን ነው መስራት ያለብን ማለት ነው። ለምሳሌ ፐርፐንዲኩላር ናቸው ቢባል መሃል ላይ ያለው 0 ይሆንና ስኩዌር ሩት ኦፍ 125 ሊሆን ይችላል። ኦፖዚት ናቸው ከተባለን ደግሞ ኔጌቲቭ ይሆናል ማለት ነው። ኔጌቲቭ 100 ይሆንና ስኩዌር ሩት ኦፍ ኮስ ቴታ ኮስ 180 ይሆናል። ኮስ 180 ደግሞ ኔጌቲቭ 1 ነው። ይሄንን ቁጥር እንዳለ ኔጌቲቭ ያደርገዋል። መልሱ የተለየ ነው የሚመጣው፣ ስኩዌር ሩት ኦፍ 25 ይመጣል። ስለዚህ ስንሰራ ይሄንን ፎርሙላ መጠቀም ይኖርብናል ማለት ነው። ሁለተኛ ጥያቄ ለዛሬ ያስኩላችሁ find the vector equation of the line passing through the midpoint of 2,4 and 6,8 with direction vector -2 -1,2 የተጠየቅነው ቬክተር ኢኩዌሽን ነው። በሚድ ፖይንታቸው በሁለቱ ፖይንቶች ሚድ ፖይንት ፓስ ያደርጋል እና ዳይሬክሽን ቬክተር ተሰጥቶናል። ከዚህ ፎርሙላችን አር ኢኳልስ አር ኖት ፕላስ ቲቪ ነው። አር ኖት ነው ያልተሰጠን ማለት ነው። ያ ማለት አር ኖት በሁለቱ ሚድ ፖይንት ፓስ የሚያደርግ ፖይንት ነው ከተባለን ሚድ ፖይንት ፎርሙላን መጠቀም እንችላለን ማለት ነው። which is ሚድ ፖይንት ፎርሙላ ማለት የኤክስ ኮምፖነንታቸውን ደምረን ለሁለት ማካፈል የዋይኑም እንደዛው። ስለዚህ ለዚህ ለተሰጠን ቁጥር ሰብስቲቲዩት ስናደርግ ኤክስ ኮምፖነንታቸው 2 እና 6 ናቸው። 2 + 6 ኦቨር 2 እናደርጋለን። ዋይ ኮምፖነንታቸው ደግሞ 4 እና 8 ናቸው። ስለዚህ 4 ሲደመር 8 ኦቨር 2 እናደርጋለን። ይሄንን ስንሰራው 8 ኦቨር 2 እና 12 ኦቨር 2 ይሆናል። 4,6 ይሆናል ማለት ነው። አር ኖት which is ሚድ ፖይንቱ ማለት ነው። ስለዚህ ሰብስቲቲዩት ማድረግ ነው። አር ኖት ላይ 4,6ን ሰብስቲቲዩት እናደርጋለን። ቬክተራችን ደግሞ ዳይሬክሽን ቬክተር
-1,2 ተብሎ ተሰጥቶናል። እሱን ሰብስቲትዩት ስናደርግ እንደዚህ ይመጣል። ኢን ተርምስ ኦፍ ዩኒት ቬክተርም IJK ኮምፖነንት መጻፍ ይቻላል። ያ ማለት 4i + 6j + t ታይምስ -i + 2j ይሆናል ማለት ነው። እሺ ለዛሬ ያስኩላችሁ ጥያቄዎች እነዚህ ነበሩ። ያልገባችሁ ነገር ካለ እዚህኛውም ጥያቄ ላይ ሌሎችም ፖርሽኖች ላይ ግልጽ ያልሆነ ነገር ካለ ኮመንት ላይ ኤኒ ፖርሽን መጻፍ ትችላላችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ምለቀው ቪዲዮ እንዲደርሳችሁ። መልካም ጊዜ